ሰላም እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ እንደገና እንድንገናኝ እግዚአብሔር ፈቃድ ሆኗል። ያው ይዘን የመጣነውን ትምህርት ዛሬ እንቀጥላለን። ባለፈው ምዕራፍ 1 ውስጥ በዘፍጥረት መጽሐፍ ምዕራፍ 1 ውስጥ ሰው የተፈጠረበትን ዓላማ ምን እንደሆነ፣ እንዴት እንደተፈጠረ አንዳንድ ሀሳቦችን አይተን ነበር። ዛሬ ደግሞ ከዛው በመቀጠል ወደ ምዕራፍ 2 ዘፍጥረት መጽሐፍ ምዕራፍ 2 ውስጥ እንገባለን። ያው እንግዲህ የትምህርታችን አውድ የሚሽከረከረው በጋብቻ ዙሪያ ነው። ስለዚህ ከዘፍጥረት የመጀመሪያዎቹ ምዕራፎች ጀምሮ እግዚአብሔር ስለ ጋብቻ ወይ ደግሞ በትዳር ስለሚጣመሩ ሁለት ጥንዶች ያለው ሀሳብ ምንድን ነው የሚለውን ነገር ነው እያየን የምንቀጥለው። ዛሬም ከዛ ቀጣይ የሆነውን ሀሳብ እንመለከታለን። የእግዚአብሔር ቃል በዘፍጥረት ምዕራፍ 2 ውስጥ ቁጥር 18 ላይ ምን የሚል ቃል አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ለምን? ዛሬ በዚህ ሀሳብ ዙሪያ አንዳንድ ነገሮችን እናነሳለን። በጣም አጭር ጊዜ ነው የሚኖረን። ጌታ ዛሬም እንዲያስተምረን እንጸልያለን። አባት ሆይ ዛሬም በዚህ ክፍል ውስጥ ያለውን የልብህን ምክር ገልጠህ አሳየን። በሚገባን መልኩ ለእያንዳንዳችን ተናገረን። የተናገርክንን ቃል በልባችን እንድንጠብቅ እርዳን። በጌታ በኢየሱስ ክርስቶስ አሜን። ጌታ እናመሰግናለን። እንግዲህ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለውን ሀሳብ ነው ዛሬ የምናየው። ባለፈው ሳምንት አንዳንድ ያነሳናቸው ነገር ነበሩ። እግዚአብሔር መጀመሪያ ሰውን ሲፈጥር ሰውን ከመፍጠሩ በፊት አይዲያል የሆነ ኢንቫይሮንመንትን ነበር የፈጠረው። አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን እያለ እስከ 5ኛ ቀን ድረስ እግዚአብሔር የፈጠራቸው ፍጥረቶች አሉ። 6ኛው ቀን ላይ የፈጠረው ደግሞ ሰውን ነው። ስለዚህ ሰውን ከመፍጠሩ በፊት በጣም ለሚፈጥረው ሰው መልካም የሆነ ኢንቫይሮንመንት እግዚአብሔር አዘጋጅቶለት ነው ሰውን ያመጣው ማለት ነው። ያንን ተመልክተን ነበር እና ሲፈጥራቸው ምንድን ነው ያልነው? በዘፍጥረት ምዕራፍ 1 ቁጥር 26 ላይ ወንድና ሴት አድርጎ ፈጠራቸው ይለናል። ወንድና ሴት አድርጎ ፈጠራቸው። ከዛ በኋላ እግዚአብሔር ምንድን ነው ያለው? ሰውን ሲፈጥረው ምን ነበር ያለው? 6ኛው ቀን ላይ መልካም ሆነ ነው የሚለው። እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መልካም ሆነ፣ መልካም ሆነ፣ መልካም ሆነ፣ መልካም ሆነ እያለ ነው የመጣው። ነገር ግን ምዕራፍ 2 ውስጥ ቁጥር 18 ላይ ስንመጣ ሰው ብቻውን ይሆን ዘንድ መልካም አይደለም። ሰው መፍጠሩ መልካም ነው። እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መልካም አይደለም ያለው ግን ምንድን ነው? ብቻውን ይሆን ዘንድ መልካም አይደለም። ለምንድን ነው ብቻውን መሆኑ መልካም ያልሆነው? ለምንድን ነው? እግዚአብሔር የፈጠረውን ፍጥረት ሁሉ ከፈጠረ በኋላ ስም አላወጣም። ስምን የማውጣቱን ሂደት ለአዳም ነው የሰጠው። ስም አውጣላቸዋል። አዳም ስም አወጣ። ለእያንዳንዱ ስም አወጣላቸው። ማችን እግዚአብሔር የፈጠረው ሰው ምን ያህል እውቀት እንዳለው ተመልከቱ። ስም አወጣና ጨረሰ። እግዚአብሔር ሲመለከት አዳም ስም ሲያወጣላቸው ስም ማውጣቱ የሚያስተምረን ነገር ምንድን ነው? ካወጣው ስም ጋራ ከአዳም ማንነት ጋራ ማች የሚያደርግ ፍጥረት አዳም አላገኘም። ስለዚህ አዳም ብቻውን ይሆን ዘንድ መልካም አይደለም። ከእርሱን ማች የሚያደርግ ሰውን ከተፈጠረበት አፈጣጠርና ዓላማ አንጻር ማች የሚያደርግ ፍጥረት መምጣት አለበት። ስለዚህ እግዚአብሔር ምን አደረገ? እንቅልፍ መንፈስ ጫነበትና ከግራ ጎኑ አጥንትን ወስዶ ሔዋንን እንደገለጣት እናያለን። ስለዚህ አዳም ብቻውን ይሆን ዘንድ መልካም አይደለም። ከዛ ሴትን ከጎኑ አመጣለት። ልብ በሉ፣ በመጀመሪያ እግዚአብሔር የፈጠረው ሰው ውስጥ ማን ነበረች? ሔዋን ነበረች። አወጣና ገለጣት። እግዚአብሔር ሲገልጣት አዳም ምንድን ነው ያለው? እቺ አጥንት ከአጥንቴ ስጋም ከስጋዬ ናት ሲል ምን አላት ይላል? ሴት ብሎ ጠራት ይላል። ማለት እሱን ማች የሚያደርግ ፍጥረት አሁን አዳም አገኘ። ለዛ ነበር እግዚአብሔር መልካም አይደለም፣ ብቻውን ይሆን ዘንድ መልካም አይደለም። ምክንያቱም ስም ከሰጣቸው ፍጥረታት ሁሉ አዳም እሱን ማች የሚያደርግ አላገኘም።
እግዚአብሔር ይሄን አያውቅም ነበር? ያውቅ ነበረ። ግን አዳም ራሱ ይሄን ነገር እንዲረዳለት ፈልጓል። ከዛ በኋላ ከጎኑ አወጣ። ከሌላ ስፍራ አላመጣም። እግዚአብሔር ሔዋንን ከጎኑ አወጣና ገለጣት። እቺ አጥንት ከአጥንቴ ነች፣ ስጋም ከስጋዬ ነች። ስለዚህ ሴት ትባል ማለት እኔ ቁርጥ ነች እያለ ነው ማለት ነው። ፍጹም ሰው ነች እያለ ነው አዳም ራሱ ማለት ነው። ያንን ነበረ እንግዲህ ባለፈው ስናይ መጣ። ስለዚህ አሁን ሁለቱን ወንድና ሴት አድርጎ የፈጠራቸውን እነዚህን ፍጥረታት እግዚአብሔር ምን አደረጋቸው ይላል? ባረካቸው ይላል። ወንዱ ብቻውን አይደለም የተባረከው፣ ወይ ደግሞ ሴቷ ብቻውን አይደለም የተባረከችው። እግዚአብሔር ወንድና ሴት አድርጎ የፈጠራቸው እነዚህ ሁለት ጥንዶች ምን አደረጋቸው ይላል? ባረካቸው። መባረክን ብቻ አይደለም። ባለፈው ስንመለከት ምንድን ነው ያልነው? በፈጠረው ፍጥረት ላይ ሾማቸው። ለሁለቱ ጥሪ ያመጣላቸው፣ ሾማቸው። ፈጣሪያቸውን ወክለው እግዚአብሔር በፈጠረው ፍጥረት መካከል እንዲያስተዳድሩ፣ እንዲገዙ እግዚአብሔር አስቀመጣቸው። ስለዚህ እግዚአብሔር ለፈጠረው ፍጥረት ምን እንዲያደርጉ? ኬር እንዲያደርጉ። ያ ብቻም አይደለም፣ እንዲገዙ። ምን እንዲያደረጋቸው? በጋራ አንድነትን ያማከል ደግሞ በጋራ የሆነ ኃላፊነትን ሰጣቸው። ስለዚህ እግዚአብሔር ለፈጠረው ፍጥረት ሁሉ አዳም ብቻ አይደለም ተጠያቂ፣ ሔዋንም ተጠያቂ ነች። ምክንያቱም የሰጣቸው ይሄ ኃላፊነት ሁለቱንም ኮሪስፖንሲቢሊቲን የሰጣቸው ሁለቱም ይመለከታቸዋል። ስለዚህ አዳም እግዚአብሔር በፈጠረው ፍጥረት ላይ በተሾመበት የገዥነት ስልጣን እንደገና ደግሞ ኬር ያደርግ ዘንድ ምን ያስፈልገው ነበር ነው የሚለው? ረዳት ያስፈልገው ነበር። ሊያውም የምትመች ረዳት። ረዳት ብቻ አይደለም፣ አንዳንድ ረዳት ላይመች ይችላል። እግዚአብሔር ግን ለአዳም ግን ያመጣለት ረዳት ግን ሲውተብል የሆነች ሄልፐር ነው ያመጣለት። የምትመች ረዳት ነው ያመጣለት። አይገርምም? እግዚአብሔር ገና ከመጀመሪያው ከዘፍጥረት መጽሐፍ ቅዱስን ስናጠና ፍጥረተ ዓለሙን ያማከለ ግን አንድ ጎል ኦሪየንትድ የሆነ ስራ ነበር እግዚአብሔር የሚሰራው። እና ምን አደረጋቸው ይላል? ኬር አድርጉ፣ ግዙ፣ ደግሞ ብዙ ተባዙ አላቸው። አሁን ይሄንን የጋራ ኃላፊነት ነው አዳምና ሔዋን ተቀብለው እግዚአብሔርን ወክለው በተፈጠረው ፍጥረት ዓለም መካከል ቁጭ ያሉት ማለት ነው። እኔ ይደንቀኛል አንዳንድ ጊዜ በዚህ በምድር ላይ የምናየው ነገር ብቻ አይደለም፣ በህዋ ውስጥ የምናየው ነገር፣ በጠፈር ውስጥ የምናያቸው ነገሮች፣ እነዚህ ሁሉ ቢሊየንስ የሆኑ ትሪሊየንስ የሆኑ ከዋክብቶች፣ በባህር ውስጥ ያሉ ሰው ተመራምሮ እንኳን ያልደረሰባቸው ነገሮች አሉ። ለዚህ ሁሉ ነገር ኃላፊነቱን የወሰደው ማን ነው? ሰው የተባለው ፍጥረት ነው። ለምን ከተባለ እግዚአብሔር በአምሳሉ እንደ ምሳሌው አድርጎ ስለፈጠረው ማለት ነው። ያንን ነበር ስናይ የመጣ ነው። ስለዚህ አዳምና ሔዋንን በጣም ዩኒክ ያደረጋቸው ነገር አለ ማለት ነው። ከተፈጠረው ፍጥረት ሁሉ በጣም አይነተኛ አድርጎ የሚለያቸው ነገር አለ ማለት ነው። ምዕራፍ 2 ውስጥ ይሄንን ነው በደንብ እየገለጠን የምናየው ማለት ነው። እና የምዕራፍ 1ን ሴናሪዮ ስንመለከተው አጠቃላይ የሆነ ሀሳቡን ስንመለከተው እግዚአብሔር ሰውን በመልኩ እንደ አምሳሉ ፈጠረው፣ ፎርም አደረገው፣ ከዛ በኋላ ፋሽን እንዳደረገው ነው የሚለው። ካፈር አበጀው አይደለ? ካፈር አበጀውና እፍ አለበት፣ ሰውም ሕያው ነፍስ እስትንፋስ ያለው ሆነ ነው የሚለው። ሕያው ነፍስ ያለው ሆነ፣ ሶሪ እፍ አለበትና ሕያው ነፍስ ያለው ሆነ ይላል። እና ፎርም አድርጎ ብቻ አይደለም እግዚአብሔር የተወው ማለት ነው። ስለዚህ ምን አድርጎታል? ፋሽን እንዳድርጎታል። እፍ ብሎበት አዳም ውስጥ የገባ አንድ በጣም
ሚስቴሪየስ የሆነ ነገር አለ ማለት ነው። ያንን ነበር ምዕራፍ 1 ውስጥ ያየነው። ስለዚህ ሁለቱም የተሸከሙት ነገር አላቸው። ለተፈጠሩበት ዓላማ ነው መኖር ያለባቸው ማለት ነው። አዳምና ሔዋን የጋራ የሆነ ኃላፊነትን ሲቀበሉ ይህንን ፍጥረተ ዓለም ሁሉ እንዲያስተዳድሩ እንዲገዙ እግዚአብሔር ሲሾማቸው ውስጣቸው በጣም ሰው ተመራምሮ ሊደርስበት የማይችል በጣም ሚስቴሪየስ የሆነ ነገር ግን ስለ ፈጣሪ የሚናገር ማንነት በሰው ውስጥ አለ ማለት ነው። አሁን በእኔና በእናንተ ውስጥ ስለ ፈጣሪ የሚናገር ማንነት በውስጣችን አለ። ያ በጣም ሚስቴሪየስ ነው። ሰው ተመራምሮ ሊደርስበት አይችልም። ዛሬም ሳይንቲስቶች በጣም ግራ የሚጋቡበት ነገር ይሄ ነው። በጣም ሚስቴሪየስ ነው። ስለዚህ ሰው ዝም ብሎ ተራ ፍጥረት አይደለም፣ የከበረ ፍጡር ነው። የእግዚአብሔር እስትንፋስ ያለበት ፍጡር ነው። ለዓላማ የተፈጠረ የማይታየውን አምላክ በዚህ በምድር በእግዚአብሔር በፈጠራቸው ፍጥረቶች መካከል ገዢ ይሆን ዘንድ ያስተዳድር ዘንድ ይጠብቅ ዘንድ ኃላፊነትን የተቀበለ ሰው እኔና እናንተ ማለት ነው። እንደ ማንኛውም አይነት ፍጥር እንዳልሆነን የምዕራፍ 1 አጠቃላይ ታሪክ ይናገራል ማለት ነው። ምዕራፍ 2 ላይ ደግሞ ትንሽ እንነጋገርና እንጨርስ። ምዕራፍ 2 ውስጥ ደግሞ ስንገባ ሌላው አስደናቂው ነገር ደግሞ ምንድን ነው? እግዚአብሔር መጀመሪያ አዳምን ፈጠረ ይላል። ከዛ ወንድና ሴት አደረጋቸው፣ 2 አደረጋቸው ይላል። አሁን አንድ አካል ነበር ያየ ነው። ከዛ 2 ሆኑ። ምዕራፍ 2 ውስጥ ሲመጣ ደግሞ መልሶ ደግሞ 1 ያደርጋቸዋል። 1:1 ሬሽዮ ነው ማለት ነው። 1:1 ሬሽዮ ነው። 1 ነበረ፣ ከዛ 2 ሆኑ፣ መልሶ 1 አደረጋቸው እግዚአብሔር። 1 ሰው ፈጠረ፣ በመልኩ ምሳሌውን አስይዞ ፈጠረው። ከዛ ገለጣቸው። በጣም ሲዩተብል የሆነችን ረዳት አወጣና 2 አደረጋቸው። ከዛ ኃላፊነትን በጋራ ሰጣቸው። መለሰና ግን ምን አደረጋቸው ይላል? 1 አደረጋቸው ይላል። የቱ ጋር እንደዛ የሚለው? በምዕራፍ 2 ውስጥ ስናጠና ምንድን ነው የሚለው? 1 ስጋ ወንድ እናትና አባቱን ይተዋል፣ ከሚስቱም ይጣበቃል፣ 1 ስጋም ይሆናሉ ይልና ምዕራፍ 2 ቁጥር 24 እንደገና ይላል 24 እና 25 ላይ አይተፋፈሩም ነበር፣ ኖ ሼም ይላል። ስለዚህ እነዚህ ሁለቱን አሁን ምን አደረጋቸው? መልሶ ምዕራፍ 2 ላይ 1 ስጋ አደረጋቸው እግዚአብሔር፣ 1 ፍሌሽ አደረጋቸው። ምዕራፍ 2 አሁን እዚህ ሐሳብ ላይ ነው የሚያጠነጥነው ማለት ነው። 1 ስጋ ሆኑ። ያ 1 የነበረው 2 ሆነ፣ 2 የነበረው ተመልሶ 1 ሆነ። ይሄ ምንድን ነው የሚያሳየው? ለምንድን ነው 1 ፍለሽ ያደረገው እግዚአብሔር? ይሄ 1 ስጋ ሆነ አደረጋቸው፣ 1 ስጋ አደረጋቸው የሚለው ቃል ኢንትሮዳክሽኑ ወይም ደግሞ መግቢያ ሐሳብ አድርጎ ነው እግዚአብሔር ያስቀመጠው። ገና ሲጀምር እንግዲህ ምን አለ? በጣም መርሳት። ምዕራፍ 2 ከቁጥር 18 ጀምረን እስከ 25 በደንብ አንብቡት። እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ 1 ስጋ ይሆናሉ፣ አይተፋፈሩም ነበር ይላል። ይሄ ለጋብቻ ሪሌሽንሽፕ 4 ምሰሶች ዋልታዎች ናቸው። 4 ዋልታዎች ምሰሶዎች ናቸው። እናትና አባቱን ይለያል፣ ከሚስቱ ጋር ይጣበቃል፣ 1 ስጋ ይሆናሉ፣ አይተፋፈሩም ነበር። እነዚህ 4ቱ ቃላቶች ለጋብቻ ግንኙነት ምሰሶዎች ናቸው፣ ዋልታዎች ናቸው። በፍጹም መነቃነቅ የለባቸው። ወደፊት እንማረዋለን። እናትና አባቱን ይተዋል ማለት ምን ማለት ነው? ይጣበቃል ማለት ምን ማለት ነው?
አንድ ስጋ ይሆናሉ ማለት ምን ማለት ነው? አይተፋፈሩም ነበር ማለት ምን ማለት ነው? የትዳርን ግንኙነት አራት ዋልታዎችን ወደፊት በጣም በስፋት እናያቸዋለን። ስለዚህ ምዕራፍ 2 ኢንትሮዳክሽን ነው ማለት ነው። ለምን አይነት ሀሳብ ነው መግቢያ የሆነው ስንል ለጋብቻ ግንኙነት፣ በጋብቻ ውስጥ ላለ ጥምረት፣ በጋብቻ ውስጥ ላለ ሪሌሽንሽፕ የመግቢያው ሀሳብ ያለው ዘፍጥረት ምዕራፍ 2 ከቁጥር 18 እስከ 25 ያለው ቃል ነው ማለት ነው። አሁን ይሄ አንድ ስጋ ይሆናሉ የሚለው አንድ ስጋ ይሆናሉ ዋነስ ነው የሚያሳየው። ይሄ አንድነት የሚያንጸባርቀው ነገር ምንድን ነው? በአብ በወልድ እና በመንፈስ ቅዱስ መካከል ያለውን ሶስትና አንድነትን ነው የሚያሳየው። አብ ወልድና መንፈስ ቅዱስ ባለፈው ሳምንት ስናጠና ምንድን ነው ያልነው? እኩል ናቸው፣ አንድ ናቸው፣ ግን የተለያየ ስራ አላቸው። ዲስቲንክቲቭ ናቸው፣ ፐርሰን ናቸው። ሶስቱ የተለያዩ ፐርሰን አላቸው። አብ ፐርሰን ነው፣ ወልድ ፐርሰን ነው፣ መንፈስ ቅዱስ ፐርሰን ነው። ይሄ ሶስት ፐርሰን አንድ ነው፣ እኩል ነው ይላል። ይሄንን በስላሴ መካከል ያለውን ዩኒቲ ነው በጋብቻ ግንኙነት ውስጥ ያለ የስጋ አንድነት የሚያሳየው ማለት ነው። ባልና ሚስት ሁለት ናቸው፣ ግን አንድ ናቸው። ሁለት ፐርሰኖች ናቸው፣ ግን አንድ ስጋ ናቸው። ሁለት ፐርሰን አንድ ስጋ ይለው። አብ ወልድና መንፈስ ቅዱስ ሶስት ፐርሰን ናቸው፣ ሶስት ቢንግ ናቸው፣ ነገር ግን ዩኒቲ ያላቸው፣ ኢኳሊቲ ያላቸው፣ ዳይቨርሲቲ ያላቸው። ጋብቻም ይሄንን ነው ሪፍሌክት የሚያደርገው። በወንድና በሴት መካከል፣ በአዳምና በሔዋን መካከል ያለው ነገር ኢሜጅ የሚያደርገው ምንድን ነው ማለት ነው? ይሄንን ዩኒቲ ነው፣ ይሄንን ኢኳሊቲ ነው፣ ይሄንን ዳይቨርሲቲ ነው የሚያሳየው ማለት ነው። በጣም ሶ ወንደርፉል። ገና ከመጀመሪያው እግዚአብሔር መጽሐፍ ቅዱስን በዘፍጥረት ላይ ሲናገር ኢንትሮዳክሽን የሰጠው ስለምንድን ነው ማለት ነው? ስለ ጋብቻ ነው። ስለ ጋብቻ ያለ ኢንትሮዳክሽን ነው እግዚአብሔር ገና ከመጀመሪያው በመጽሐፍ ቅዱስ ላይ ሰጠው። ለምንድን ነው ይሄን ያደረገው? በኋላ ላይ በስፋት እናየዋለን። ቤተ ክርስቲያን ከክርስቶስ ጋር ያላትን አንድነት ገልጣ የምታሳየው ወይም ደግሞ ክርስቶስና ቤተ ክርስቲያን ያላቸውን ሪሌሽንሽፕ ፒክቸር የሚያደርገው ወንድና ሴት ተጋብተው በጋብቻቸው ውስጥ የሚያሳዩት ነገር ነው። የክርስቶስና የቤተ ክርስቲያንን ሪሌሽንሽፕ የሚያሳየው ወንድና ሴት በጋብቻቸው ውስጥ ያለው ሪሌሽንሽፕ ነው። ለዛ ነው ገና ከመጀመሪያው እግዚአብሔር ይሄንን ኢንትሮዳክሽን አድርጎ ያመጣው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ አዳምና ሔዋን አብረው ሲኖሩ በተናጠል የተቀበሉት ኃላፊነት የለም። በተናጠል መርጠው የሚሰሩት ግላዊነት ያለበት ስራ የላቸው ሲቀበሉ ማለት ነው፣ ገና ከመጀመሪያው። በኋላ ግን አንድ የተፈጠረ ነገር ግን አለ። ምንድን ይሄ የተፈጠረው ነገር? ምዕራፍ 3 ውስጥ ስንገባ ይሄ አንድ ያደረገው ስጋ ሔዋን ለብቻዋ የሆነ ድርጊት ለማከናወን ስትነሳ ምዕራፍ 3 ያሳየናል። አሁን ይሄ እግዚአብሔር የፈጠረው ያመጣው አንድነት እንዴት እንደተለያየ እናያለን። እዚህ እግዚአብሔር አንድ ስጋ አድርጓቸው ነበር፣ አንድ አድርጓቸው ነበረ። በዚህ በአንድነት ውስጥ አንድ ዓላማ ነበር የሰጣቸው፣ አንድ ጥሪ ነበር የሰጣቸው፣ የማይለያይ ግብ ነበረ፣ ጎል ነበር የሰጣቸው። ግን አሁን ኢንዲቪጁዋል የሆነ ኮንሽስነስ መጣ። ሔዋን ብቻዋን የሆነ ኮንሽስነስ የሆነ አይዲያ ይዛ መጣች ማለት ነው። እግዚአብሔር ግን በተናጠል የሰጣቸው ክንውን ግን የላቸው ማለት አንዱ ብቻውን ሌላኛው ሳያውቀው የሚሰራው ስራ የለው። ምክንያቱም አንዱ ከሌላው ተነጥሎ የሚሰራው ሰልፊሽ የሆነ አክት ካለው
ምን ይሆናል ማለት ነው? ያ እግዚአብሔር ያስቀመጠው ፐርፐዝ፣ ያ እግዚአብሔር ያስቀመጠው ጥሪ፣ ያ እግዚአብሔር ያስቀመጠው ግብ በትክክለኛው መንገድ አይሄድም ማለት ነው። ሰልፊሽነት ያለበት ዲዛይር ከመጣ አሁን ሔዋን ጋር የመጣው ነገር ምንድን ነው? እናትና አባቱን ይተዋል፣ ከሚስቱ ይጣበቃል፣ አንድ ስጋ ይሆናሉ፣ አይተፋፈሩም ነበር። ይሄ በሁለት ጥንዶች መካከል ያለ የግንኙነት ፒለሮች ናቸው። እነዚህ አራቱ ነገሮች ምሰሶዎች ናቸው። የሚሸረሽራቸው ነገር ግን ምንድን ነው? እነዚህ ምሰሶች የሚሸረሽራቸው የሚያነቃንቃቸው ነገር ምንድን ነው? ሰልፊሽ የሆነ ዲዛይር ኢንዲቪጁዋሊ ከመጣ ራስ ወዳድነት ማለት ራስ ወዳድነት ሳይሆን በጣም ይሄ ሰልፍ በስጋ ውስጥ ያለ ዲዛይር ተከትሎ ወይ ነው በስጋ ውስጥ ያለን መሻት ተከትሎ የመጣ አክሽን ካለ አንደኛው ጋር ፒለሮች መነቃነቅ ይጀምራሉ። ሔዋን ጋር የምናየው ይሄንን ነው። 7 ነገሮችን ስቴፕ ባይ ስቴፕ ተናግሬ ልጨርስ። ሔዋን እንዴት ሰልፊሽ የሆነ ዲዛይር ውስጧ ገብቶ እነዛን ፒለሮች እንዴት እንደነቀነቃቸው ያሳየናል። 7 ስቴፖችን ሄደ። ሔዋን ብድግ ብላ አይደለም ያ ሁሉ ኪዮስ እንዲመጣ የሆነው እንደው በአንድ ጊዜ ዘላር ለሚገባችበት ስሩ ታይም ስቴፕ ባይ ስቴፕ ነው የሄደው ጉዳዩ ማለት ነው። ያው ታሪኩን ታውቁታላችሁ። በእባብ ተመስሎ ሰይጣን ወደ እርሷ እንደመጣ ይናገራል እና ወዲያው አይደለም ያሳታት። ሐሳቦቹን እንመልከታቸው። ምን ነበረ ስቴፖቹ? አንደኛ የመጀመሪያው ያደረገው ነገር ምንድን ነው? ዊሽ በውስጧ እንዲፈጠር አደረገ፣ ምኞት እንዲፈጠር። ምክንያቱም በስጋችን ውስጥ ምን አለ? ዲዛይር አለ። አሁን ያንን ዊሽ የቀሰቀሰው በምንድን ነው? አማራጭ አለሽ አላት። ፖሲቢሊቲዎች እኮ አሉሽ አላት። እግዚአብሔር መመሪያ ሰጥቷቸዋል። በቃ ይሄን አድርጉ፣ ይሄን አድርጉ፣ ይሄን አድርጉ ብሏቸዋል። ከመመሪያ ውጭ መሄድ አይቻልም። አሁን ግን ከመመሪያ ውጭ መሄድ የምትችልበት ፖሲቢሊቲ እንዳለ ግን አሳያል እና ዊሿ አንቀሰቀሰው። አንዳንድ ጊዜ እግዚአብሔር ከሰጠን መመሪያ ውጭ መርህ ውጭ ጠላት በሚያመጣቸው ፖሲቢሊቲዎች ከሄድን ከዲዛይራችን ጋር ውስጣችን ካለው ዊሽ ጋር ነው የሚያገናኘን። ያ ደግሞ አለመታዘዝ ነው፣ ዲስኦቢዲየንት መሆን ነው። ስለዚህ መጀመሪያ ያቀረበላት ነገር ምንድን ነው? ፖሲቢሊቲስ ነው። የተከፈቱ በሮች ሁሉ የኛ አይደሉም፣ ምንገባባቸው በሮች አይደሉም። ክፍት ሆኖ ብናያቸው ማንገባባቸው በሮች ብዙ ናቸው። ስለዚህ ፖሲቢሊቲዎችን ያገኘነውን አማራጭ ሁሉ ልጠቀም ማለት አይቻልም። ዲስኦቢዲየንት ያደርገናል። ከዊሻችን ጋር ከምኞታችን ጋር ያገናኘንና በስጋችን ውስጥ ካለው ዲዛይር ጋር ያገናኘንና ከእግዚአብሔር ሐሳብና መስመር ያስወጣናል። ሁለተኛ የሄደችበት ስቴፕ ደግሞ ምንድን ነው? አሁን ፖሲቢሊቲዎችን ስታገኛቸው እግዚአብሔር ባዘዛት ትእዛዝ ላይ ጥያቄ ማንሳት ጀመረች። ለምንድን ነው እግዚአብሔር እንደዚህ ያለው? ዋይ? ለምን እግዚአብሔር እንደዚህ አለን? ለምንድን ነው ይህን ትእዛዝ የሰጠን? ስለዚህ እግዚአብሔር በሰጣት መርህ ላይ እግዚአብሔር በሰጣት ፕሪንስፕል ላይ ምን አንጣት ጀመረች? ኮሽንድ ማድረግ ጀመረች። ለምንድን ነው እግዚአብሔር እንደዚህ? አይዲያውን ያመጣችው ከሰሙዌር ነው። ከቀረበላት ኦፖርቹኒቲ ከቀረበላት ፖሲቢሊቲዎች ውስጥ ነው ያመጣችው ሐሳቡን። ስለዚህ የእግዚአብሔርን ትእዛዝ ኮሽ እንዳደረገችው ማለት ነው። ሁለተኛው ስቴፕ። ሶስተኛው ስቴፕ የሆነው ምንድን ነው? አድርጉ አታድርጉ ነው እግዚአብሔር ያላቸው። አድርጉ ከሚለው ላይ ፎከሷን አነሳችና አታድርጉ ባለው ነገር ላይ ፎከሷን አስቀመጠች። አያችሁ፣ ሶስተኛው ስቴፕ ወዴት ወሰዳት? እግዚአብሔር የሰጣትን ትእዛዝ ጥያቄ ውስጥ ስታስገባ ለምንድን ነው አታድርጉ ያለው ነገር ፎከሷን ወሰደው፣ እይታዋን ወሰደው። አሁን ይሄ ሁሉ ስታደርግ ብቻዋን ያለችው ኢንዲቪጁዋሊ ነው ኮንሸሷን ዴቨሎፕ እያደረገች ያለችው። ስለዚህ ለምንድን ነው አለች። አሁን ፎከሷን አታድርጉ ያለው ነገር ላይ ስታስቀምጠው እይታዋን
አታድርጉ የተባለው ነገር ላይ ስታቆየው ለምንድን ነው እግዚአብሔር አታድርጉ ያለው ስትል እግዚአብሔር ለእርሷ ያለው ፍቅር ዳውት ውስጥ እንዲገባ አስደረገ። እግዚአብሔርን መጠራጠር ጀመረች። አታድርጉ ያለው ለካ ስለማይወደን ነው። ስለዚህ እይታዋን አታድርጉ ያለው ለምንድን ነው የሚለው ሐሳብ ላይ ስላሳደረች በማግስቱ የመጣላት ነገር ምንድን ነው? መጠራጠር ነው። ዳውት ነው የመጣባት። ለካስ እግዚአብሔር አይወደንም። አሁን እግዚአብሔር ለካስ አይወደንም የሚለው ጥርጣሬ አራተኛው ስቴፕ ነው። ይሄን ተከትሎ አምስተኛው ስቴፕ የመጣው ምንድን ነው? በእግዚአብሔር ቃል ላይ ያላትን ተአማኒነት መካድ ጀመረች። አይ እሱ እንደዚህ ከሆነ እርሱ ሳይወደን እወዳችኋለሁ የሚል ከሆነ እኔ ለምን ወደዋለሁ? በእግዚአብሔር ቃል ላይ ሊኖራት የሚገባትን ተአማኒነት ካደችው። ይሄ አምስተኛው ደረጃ ነው። ስድስተኛው የሆነው ነገር ምንድን ነው? በእግዚአብሔር ቃል ላይ ሊኖራት የሚገባትን ተአማኒነት ስትክድ ከእግዚአብሔር ተለየች፣ አሊኔት አደረገች። ከእግዚአብሔር ጋር ያላት ሪሌሽንሽፕ ብሬክ አደረገ፣ ተቋረጠ። ይሄ ስድስተኛው ነው። ህብረት ሲቋረጥ ቀጣይነት የመጣው ነገር ምንድን ነው? በሰው ዘሮች ላይ ሁሉ ምን መጣ ይላል? ኃጢአት ገባ፣ ሞት መጣ ይላል። ይሄ ሁሉ ነገር ከምን መጣ ስንል ኢንዲቪጁዋሊ በተናጠል ዊሿን ተከትላ ኮንሽስነሷን ለማሳደግ ስለመጣች። እግዚአብሔር ለእንደዚህ አይነት አካሄድ አይደለም የፈጠራት። ስትፈጥር አብረው ነው ኃላፊነትን የተቀበሉት። ኮሪስፖንሲቢሊቲን የወሰዱት። አዳም ብቻውን ወይም ደግሞ ሔዋን ብቻዋን መስራት አይችሉም። የተሰጣቸውን መርህ ተከትለው ግን አብረው ነበር መስራት የሚጠበቅባቸው። ስለዚህ ያ አንድ ሰው ነበር የተፈጠረው፣ ሁለት አደረጋቸው፣ ወንድና ሴት አደረጋቸው፣ መልሶ አንድ ስጋ አደረጋቸው የሚለውን አየንና ምዕራፍ 3 ላይ ደግሞ ያ የመጣው ነገር እንዴት የዛን አንድነት የሚጠብቁ ምሰሶዎች እንዴት እንደተነቃነቁና ሼክ እንዳደረገ፣ ችግሩ ደግሞ እንዴት ለሰው ልጆች ሁሉ እንደደረሰ እናያለን ማለት ነው። ጌታ ይባርካችሁ። ቀጣዩን ትምህርታችን በሚቀጥለው ጊዜ እንገናኛለን። እስከዛ ድረስ መልካም ቀን ይሁን።